በመንገድህ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክ በፊትህ እሰዳለሁ። ዘጸአት 23 ቁጥር 20። ጌታችን መድኃኒታችን ኢየሱስ ክርስቶስ ወዳዘጋጀልን ስፍራ ወደ መንግሥተ ሰማያት ስንጓዝ በመንገዳችን ላይ ሆኖ የሚያደናቅፈንን ሁሉ ከፊታችን የሚያነሳልንና ስንደክም የሚያበረታን በፊቱ እንድንጠነቀቅ የተነገረን ቃሉን እንድናደምጥ የእግዚአብሔር ስም በእሱ ላይ የሆነ ኃጢአት በመስራት ካስመረርነው ይቅር የማይል ቃሉን ግን ብንሰማ ጠላቶቻችንን የሚጣላቸው ያለንን ሁሉ ብናደርግ ከፊታችን አሕዛብንና የሚያስጨንቁንን የሚያስጨንቅ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ ከሚላኩ መላእክቶች መካከል አንዱና ዋነኛው ሊቀ መላእክት ቅዱስ ገብርኤል አወፈየኒ ሕፃነ ማርያም ድንግል ድንግል ገብርኤል አወፈየኒ። ገብርኤል ማለት ሰውና አምላክ ማለት ነው። ሊቀ መላእክት ቅዱስ ገብርኤል የእግዚአብሔርን ዙፋን መንበረ ጸባዖትን ከሚሸከሙት አራቱ ኪሩቤል አንዱ ገጸ ሰብ ሲሆን ገጸ ሰብ የሚባለው ሊቀ መላእክት ቅዱስ ገብርኤል ነው። ቅዱስ ገብርኤል በኪሩቤልና አርባብ በተባሉ መላእክት ላይ ተሹሞ የሚኖር ብርሃናዊ መልአክ እንደሆነ ታላላቅ የቤተ ክርስቲያን ሊቃውንት ይናገራሉ። ሊቀ መላእክት ቅዱስ ገብርኤል ከኪሩቤል አንዱ ስለሆነ ቅሩበ እግዚአብሔር አሐዜ መንጦላይት ሰዓሌ ምሕረት በመሆኑ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ሲል ተናግሯል። ዘወትር ቅዱስ ገብርኤል በእግዚአብሔር ፊት ስለሚቆምና ለሰው ልጆች ምሕረት ስለሚለምን ወዳጆቹን ከመከራ ሥጋና ከመከራ ነፍስ የሚጠብቅ መልአክ ነው። ይህ ታላቅ መልአክ በመጀመሪያ ጊዜ ማኅበረ መላእክትን እንኳን ሳይቀር ያረጋጋ መልአክ በመሆኑ መልአከ ሰላም ይባላል። ድኅነተ ዓለም የሚፈጸምበትን የእግዚአብሔር ቃል የፈጣሪያችን የኢየሱስ ክርስቶስን ሰው መሆን ለቅድስት ድንግል ማርያም ያበሰረ መልአክ በመሆኑ መልአከ ብስራት መጋቤ ሐዲስ ይባላል። የእግዚአብሔር ቃል ጌታችን ኢየሱስ ክርስቶስ ከንጽሕት ቅድስት ድንግል ማርያም በቤተልሔም በከብቶች በረት በተወለደ ጊዜ ልደተ ወልደ እግዚአብሔርን ያበሰረ መልአክ በመሆኑ መልአከ ፍስሐ ወሐሴት የፍጹም ደስታ መልአክ ተብሎ ይጠራል። ሊቀ መላእክት ቅዱስ ገብርኤል በሰው ልጆች ጭንቅና መከራ ጊዜ ስሙ ሲጠራ ፈጥኖ ለተቸገሩ ሰዎች የሚደርስ ከማንኛውም አስከፊና አስደንጋጭ መከራ የሚታደግ ኃያል መልአክ በመሆኑ መልአከ ኃይል ተብሎ ይጠራል። ልዑለ ባሕሪ እግዚአብሔር አምላክ እልፍ አእላፍ መላእክትን በዕለተ እሑድ ከፈጠረ በኋላ ከመላእክት ልቆ የተፈጠረው ሳጥናኤል ወይም ዲያብሎስ የሐሰት አባትና ጀማሪ በመሆኑ እኔ ፈጠርኳችሁ በማለት የሐሰትን ቃል ለመላእክት ተናገረ። በዚያን ጊዜ ለማኅበረ መላእክት መልአከ ሰላም ቅዱስ ገብርኤል የፈጠረንን እግዚአብሔር እስክናገኝ ድረስ በያለንበት እንቁም ብሎ ማኅበረ መላእክትን አረጋግቷል። የሰው ልጅ ጥንተ ጠላት ዲያብሎስ አዳምንና ሔዋንን ሱባኤ ከገቡበት ባሕር ውስጥ አስወጥቶ ከባድ መከራ ባደረሰባቸው ጊዜ በደብረ ቅዱስ አባታችን አዳምን እናታችን ሔዋንን የረዳ ይህ መልአክ ነው። ለአዳምና ለሔዋን ቅዱስ ገብርኤል ከገነት ፍሬያት አዕዋፍ አምጥተው ዋሻዎችን እንዲሞሉላቸው አድርጓል። ለአብርሃም ልጅም ለእስማኤል ከባድ ፀሐይ በበረታበት በዚያ በረሃ ውሃ አጥተው በተጨነቁ ጊዜ ሊቀ መላእክት ቅዱስ ገብርኤል በበረሃ ቀዝቃዛ ውሃ መንጭቶላቸው ጠጥተዋል። ቅዱስ ገብርኤል በብሉይ ኪዳን ጊዜ የነበሩትን ቅዱሳን አበውን፣ መሳፍንትን፣ ነገሥታትን፣ ነቢያትን፣ ካህናትን ከማንኛውም አስከፊ መከራ ጠብቋቸዋል፣ ረድቷቸዋል። ነቢየ እግዚአብሔር ዳንኤል በአምልኮተ እግዚአብሔር በጸሎትና በስግደት ላይ በነበረ ጊዜ እንዲህ ሲል ተናግሯል። በአምላኬ በእግዚአብሔር ፊት ስለ አምላኬ ተራራ ስለምን ገና በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ገብርኤል ሊረዳኝ እየበረረ መጣ።
በማታም በመሥዋዕት ጊዜም ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለኝ፣ ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። ትንቢተ ዳንኤል ምዕራፍ 9 ከቁጥር 12 እስከ 22። ነቢዩ ዳንኤል ወደ ፈጣሪው እግዚአብሔር በንጽሐ ልቦናው ሲጸልይ ሊቀ መላእክት ቅዱስ ገብርኤል ተልኮ መጥቶ ዳንኤልን አረጋጋው፣ ዳሰሰው፣ ማስተዋልንና ጥበብንም ሰጠው፣ ምስጢረ ሥጋዌንም ገለጸለት። ዳንኤልን የጠበቀና የረዳ ቅዱስ ገብርኤል አሁንም ወዳጆቹን ሲረዳ ይኖራል። ከነቢዩ ዳንኤል ጋር ወደ ፋርስ ባቢሎን ከኢየሩሳሌም የወረዱ አናንያ፣ አዛርያ፣ ሚሳኤል ተብለው የሚጠሩ 3 ወጣቶች ነበሩ። ታሪካቸው በትንቢተ ዳንኤል ከምዕራፍ 1 እስከ ምዕራፍ 4 እንደተገለጸው እነዚህ 3 ወጣቶች ከኢየሩሳሌም ተማርከው ወደ ፋርስ ባቢሎን እንደወረዱ ንጉሡ ናቡከደነጾርም 3ቱን ወጣቶች አናንያን፣ አዛርያን፣ ሚሳኤልን የባቢሎናውያንን ቋንቋና ጥበብ እንዲማሩ ካደረገ በኋላ በባቢሎን አውራጃዎች አስተዳዳሪ አድርጎ ሾማቸው። በኋላም ንጉሡ ናቡከደነጾር በፍቅረ ጣዖት ተይዞ በአደባባይ ጣዖት አቁሞ በመንግሥቱ ግዛት ያሉ ሰዎች ሁሉ ለጣዖቱ እንዲሰግዱ አዘዘ። ሰውም ሁሉ ለጣዖቱ ሲሰግድ፣ 3ቱ ብላቴናዎች ግን ለፈጠረን ለእግዚአብሔር ብቻ እንሰግዳለን እንጂ ለጣዖት ግን አንሰግድም አሉ። ለጣዖቱ ምስል ያልሰገደ ሰው በነደደ እሳት ተቃጥሎ እንዲሞት ተወስኖ ነበርና ለንጉሡ ለናቡከደነጾርም ያስተማርካቸው የሾምካቸው 3ቱ ብላቴናዎች ላቆምከው ጣዖት አንሰግድም ብለዋል ብለው ወረኛዎች ነገሩት። ንጉሡም ለጣዖቱ ካልሰገዳችሁ በዚህ አስፈሪ እሳት ተቃጥላችሁ ትሞታላችሁ ሲላቸው 3ቱም ብላቴናዎች በአንድነት በዚህስ ልንመልስልህ ይገባል ካሉት በኋላ እንዲህ በማለት ንግግራቸውን ጀመሩ። የምናመልከው አምላካችን ከሚነደው እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ባያድነን እንኳን ላቆምከው ላንተ ጣዖት አንሰግድም በማለት መለሱለት። በዚያን ጊዜ ንጉሡ ናቡከደነጾር እጅግ ተቆጥቶ የሚነደውን እሳት ከቀድሞ 7 እጥፍ እንዲጨምርና ይበልጥ እንዲነድ አስደረገው። የእሳቱም ነበልባል እጅግ አስፈሪ ሆነ። 3ቱም ብላቴናዎች ያስሯቸው ዘንድ ወደ እሳቱም ይጥሏቸው ዘንድ በሰራዊት ውስጥ ከነበሩ ኃያላንን አዘዘ። የዚያን ጊዜ 3ቱ ብላቴናዎች ከመጎናጸፊያቸው ጋር በሚነደው እሳት ውስጥ ታስረው ተጣሉ። የጣሏቸው ኃያላን ሰዎች ግን የእሳቱ ወላፈን ወዲያውኑ ገደላቸው። የመላእክት አለቃ ቅዱስ ገብርኤል ከአምላክ ተልኮ መጥቶ በጉድጓድ ያለውን እሳት መታው። በዚያን ጊዜ የእሳቱ ነበልባል ወደ ቀዝቃዛ ነፋስነት ተቀየረ። እነዚያንም ብላቴናዎች እሳቱ ምንም አልነካቸውም፣ የፀጉራቸውም ጫፍ እንኳ አልተለበለበም። ቅዱስ ገብርኤል 4ተኛ ሰው በመሆን ለንጉሡ ስለታየው በመገረም አማካሪዎቹን 3 ልጆች አስረን ወደ እሳቱ ጥለን አልነበረምን? እነሆ እኔ የተፈቱ በእሳቱ መካከል የሚረማመዱ 4 ሰዎች ይታዩኛል። ምንም አላቆሰላቸውም። የ4ተኛው መልክ የአማልክት ልጅ ይመስላል በማለት መሰከረ። የዚያን ጊዜ ንጉሡ ናቡከደነጾር ወደሚነደው ወደ እሳቱ በር ቀርቦ እናንተ የልዑል ባሪያዎች ከእሳቱ ውጡ ብሎ ተናገራቸውና የራሳቸው ፀጉር እንዳልተቃጠለች የእሳቱም ሽታ እንዳልደረሰባቸው ተመለከተ። ይህ ሁሉ የሆነውም በቅዱስ ገብርኤል ጠብቆትና ተራዳኢነት ነው። ዛሬም በዘመናችን በአምልኮተ እግዚአብሔር በምግባር በትሩፋት የጸኑትን በቅዱስ ገብርኤል የተማጸኑትን ወጣቶች፣ እናቶች፣ አባቶች ሁሉ ቅዱሱ መልአክ ከልዩ ልዩ መከራ ሲጠብቅ ይኖራል። በዘመነ ካህናትም ሊቀ ካህናቱ ዘካርያስ በቤተ መቅደስ ጸሎተ ዕጣን በሚያደርግበት ጊዜ በመሠዊያው በስተቀኝ ሊቀ መላእክት ቅዱስ ገብርኤል ተገልጾ ጾምህንና ጸሎትህን እግዚአብሔር ተቀብሎልሃል፣ ወንድ ልጅ ትወልዳለህ በማለት ልደተ ዮሐንስ መጥምቅን አብስሯል። በሰይጣን የሽንገላ ቃል ምክንያት አዳምና ሔዋን ሕገ እግዚአብሔርን በመተላለፋቸው መላው ዓለም ጨለማ ለብሶ ቅዱስ ገብርኤል በብስራቱ ድንግል ማርያምን አምላክን ትጸንሻለሽ ብሎ በማብሰሩና እመቤታችንም ይሆንልኝ ይደረግልኝ በማለቷ መላው ዓለም ከጨለማ ወደ ብርሃን ተሸጋገረ ይላል የታኅሳስ ወር የቅዱስ ገብርኤል ድርሳን።
ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ተብሎ በትንቢተ ነቢያት የተነገረው የድኅነት ዓለም የፍስሐ ጊዜ ሲደርስ ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር ዘንድ ወደ ቅድስት ማርያም ተልኮ መጣ። እመቤታችን ቅድስት ድንግል ማርያምም በመቅደሰ ኦሪት ሐርና ወርቁን እያስማማች ስትፈትል የቃለ እግዚአብሔር የፈጣሪያችን የኢየሱስ ክርስቶስን ልደት አብስሯል። የሉቃስ ወንጌል ምዕራፍ 1 ቁጥር 26። ሊቀ መላእክት ቅዱስ ገብርኤል አብዛኛውን ጊዜ በአብሳሪነቱ ቢነሳም ይህ ቅዱስ መልአክ የአዲስ ኪዳን የመጀመሪያ የምስጢረ ሥላሴም መምህር ነው። በዚሁ ወደ እመቤታችን በተላከበት የማብሰር ተልእኮ የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ እንደተጻፈው ምስጢረ ሥላሴን በአዲስ ኪዳን እንዲህ ብሎ ጀመረው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል በማለት ተናገረ። በዚህም ንግግሩ የልዑልም ኃይል ይጸልልሻል ብሎ አብን፣ መንፈስ ቅዱስ በአንቺ ላይ ይመጣል ብሎ መንፈስ ቅዱስን፣ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ብሎ ወልድን በመጥቀስ ምስጢረ ሥላሴን በአዲስ ኪዳን በዚህ መልኩ አስተማረ። አምላካችን ኢየሱስ ክርስቶስ በዕለተ ዓርብ በቅዱስ መስቀል ላይ በተሰቀለ ጊዜ ሰይፈ መዓቱን በመምዘዝ ሊቀ መላእክት ቅዱስ ገብርኤል ቁጣውን ገልጿል። የቅዱስ ገብርኤል ሰይፈ መዓት የክርስቶስ ቸርነት ባይከለክለው ኖሮ ምድርን ሁሉ ባጠፋው ነበር ተብሎ የተነገረው ለዚህ ነው። ይህ ቅዱስ መልአክ በተለያየ ጊዜ በተለያየ ሁኔታ እስከ ዓለም ፍጻሜ ድረስ ወዳጆቹን ሲያግዝና ሲረዳ ይኖራል። የሊቀ መላእክት ቅዱስ ገብርኤል ምልጃና በረከት ሁሌም በወዳጆቹ ላይ ይሁን። አሜን።